ሶስት ኢንፎርሜሽኖችን ነግራችኋለሁ ለውጤት። የምሬ ነው። በእኔም የሰራ ነው፣ በብዙ ሰዎች እኔ በማውቃቸው በእኔ ዙሪያ ባሉ ሰዎች ላይ የሰራ ነው። ይሄ በጣም የተጠቀምንበት ሶስት፣ ምንም አላበዛባችሁ። ሶስቱም በጣም አዋጪ መንገዶች ናቸው ውጤት ለመስራት። ከነዚህ ውጭ ያሉ መንገዶች ምናልባት አልፊ ሊሆኑ ይችላሉ፣ አድካሚ ሊሆኑ ይችላሉ። የዩኒክ አቤል ቤተሰቦች እንደምታውቁት ያው እኛ ቁም ነገር ያላቸው ጥሩ የምንላቸውን ነገሮች ነው ወደ እናንተ የምናደርሰው። ይታው ሰብስክራይብ ማድረግና ላይክ ማድረግ ደግሞ እናንተን አይጎዳችሁ፣ እኛን ያበረታታናል። የሆነ ጊዜ ማድረጋችሁ ስለማይቀር አሁን ብታደርጉ አይከፋንም። ላይክ አድርጎ ተቀላቀሉን፣ ብዙ ቤተሰብ ስላለ ከዛ መሀል እንድትሆኑ ተጋብዛችኋለሁ። ቶሎ አረጋችሁ። በዚህ ቪዲዮ የምነግራችሁ ውጤት ለመስራት ሪሚዲያል ላይም ያላችሁ፣ ፍሬሽማን ላይም ያላችሁ፣ እንዲሁም ገና ሃይስኩል ሌቭል ላይም ያላችሁ፣ እንዲሁም ዩኒቨርሲቲ ላይ በተለያየ ሌቭል ያላችሁ። እኔ ዩኒቨርሲቲ ጨርሻለሁ፣ ቆይቻለሁ። ስራ አለም በደንብ የጠቀሙኝን መንገዶችን እነግራችኋለሁ። አካዳሚካሊ ሰክሰስ ለመሆን ጥሩ ውጤት ለመስራት ጥሩ ውጤት መስራት ነው። ያው ትምህርት ላይ እስካላችሁ ድረስ የእናንተ ስኬት ሊሆን የሚችለው ጥሩ ውጤት መስራት ነው። ስለዚህ ያንን የምታደርጉበትን እነግራችኋለሁ። ሶስት ነገሮች በጣም አስፈላጊ ናቸው። አንደኛው ዩኒቨርሲቲ ላይ፣ በነገራችን ላይ ዩኒቨርሲቲ ላይ ውጤት መስራት ማለት ነው። እኔ ከዚህ በፊትም ነግራችኋለሁ። ውጭው ላይ ወይ ሌላ ላይክ ሃይስኩል ላይ ሌሎች ቦታዎች ላይ ውጤት መስራት እና ግቢ መስራት አንድ አይደለም። ግቢ ለመስራት የሚያስፈልጉ ሶስቱ ነገሮች ልንገራችሁ። የመጀመሪያው ግቢ ለመስራት ኢንፎርሜሽን ነው። ይህንን ነገር ደጋግሜያለሁ፣ ዛሬ ክሊር አደርግላችኋለሁ፣ በጣም ግልጽ አደርግላችኋለሁ። ምን ማለት ነው ኢንፎርሜሽን? መረጃ ነው አይደለ? መረጃ ያስፈልጋቸዋል ግቢ ላይ ውጤት ለመስራት። አንተ ሪሚዲያል ሆነ ገባ አይደለም ዩኒቨርሲቲ፣ አንቺ ወይም አንተ ሪሚዲያል ሆነሽ ገባ ወይም ፍሬሽማን ሆነ ገባሽ። እሺ አንተ የምትማረው ትምህርት፣ አንቺ የምትማሪው ትምህርት ሌሎች ከዚህ በፊት የተማሩት ትምህርት ነው። ይሄ ነው ሪሚዲያል። ለምሳሌ አሁን ዘንድሮ የምትገቡ ልጆች ለእናንተ አዲስ አይደለም። ሪሚዲያል ማለት በእናንተ የተጀመረ አይደለም። ከእናንተ በፊት የነበሩ ከእነሱ በቂ ኢንፎርሜሽን መሰብሰብ። እነሱ ከሌሏችሁ ማለትም እነዛ የምታውቋቸው ልጆች ከሌሉ እኛ አለን። የሪሚዲያል ኢንፎርሜሽን በሙሉ ቴሌግራም ቻናላችን ላይ አስቀምጠናል። ግቡና ጆይን አድርጉ። ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። አለ ቴሌግራም ላይ ሄዱና ሙሉ ሞጁሉን ውሰዱ። ሙሉ ቪዲዮቹን ለቅላችኋለሁ፣ እዛው ሼር አድርጋችኋለሁ። የሪሚዲያል ቱቶሪያሎችን፣ ወርክሺት፣ ኤግዛሞችን፣ ፒዲኤፍ፣ ፒፒቲ አለ እኛ ጋር፣ እሱን ለቅላችኋለሁ። ሄዱና ቴሌግራማችን ላይ ይዩት። ፋይል የሚለው ነው አይካኑን ነክታችሁ ፋይል የሚላለ ውስጥ ላይ ገብታችሁ ሁሉንም ማየት ትችላላችሁ። እሺ ይሄ አንደኛውን ኢንፎርሜሽን ስላችሁ ኢንፎርሜሽን ውስጥ አንድ ሌላ ነገር ልጨምርላችሁ። ይኸውላችሁ አንድ ትምህርት ላይ ለምሳሌ ኬሚስትሪ እየተማራችሁ ኬሚስትሪ ላይ እናንተ ኢንፎርሜሽን የሚባለው ነገር መረጃ ሲባል ኬሚስትሪ አምና ለምሳሌ ምን አይነት ጥያቄ ወጥቷል የሚለውን መጠየቅ ትችላላችሁ። ሲኒየር ተማሪ አጠገባችሁ ካለ፣ በተለይ ፍሬሽማን ሆናችሁ የምትገቡ ልጆች ዩኒቨርሲቲ ላይ አንደኛ ዓመት ተማሪዎች ፍሬሽማኖች ናቸው። ሪሚዲያል ሆናችሁ የገባችሁ ልጆች ደግሞ አምና ሪሚዲያል አልፈው አሁን ፍሬሽማን የሆኑት ተማሪዎችን ታገኛላችሁ። እነሱን አገኟቸውን አውሯቸው። አምና እንዴት ነበረ? ለምሳሌ የገባችሁበት ዩኒቨርሲቲ ላይ ተማሪውን መጠየቅ ነው። አምና ሚስተር እንትና እንዴት ነበረ? ስለ አስተማሪውም ኢንፎርሜሽን ሰብስቡ። ስለሚያስተምራችሁ አስተማሪ መረጃ ይኖራችሁ። ትንሽም ቢሆን ምን አይነት ነው ባህሪ? አርፍጄ ስመጣ ይናደዳል? ምን ይሆናል? ምን አይነት ሜተድ ነው የሚጠቀመው? ምን ግቢ ላይ በደንብ ውጤት ለመስራት ላይጠቅሟችሁ ይችላል። አሁን ለምሳሌ ሪሚዲያል ሆናችሁ የግቢ ትምህርት የግቢው እንትን ውጤት እዛ ላይ ባሰሩ ላይጠቅም ይችላል። ያው ሀገር አቀፉን ስለምትፈተኑ ግን ያዘጋጃቸዋልና እሱንም በደንብ መስራትና መከታተል አለባችሁ። ፍሬሽማን የሆናችሁ ደግሞ የፍሬሽማን ውጤታችሁን ለዲፓርትመንታችሁ የሚወስነው። ለዛ እናንተ ደግሞ በጣም ማንበብ አለባችሁ። ለማንበብ ደግሞ አስተማሪውን ማወቅ አለባችሁ፣ ዲፓርትመንቱን ማወቅ አለባችሁ። ለምሳሌ ግቢ ላይ አንዳንድ ከበድ ያሉ ዲፓርትመንቶች አሉ። የፊዚክስ ዲፓርትመንት ይባልና አስፈሪ የሚሆንበት ግቢ አለ። በቃ የፊዚክስ ዲፓርትመንት ላይ እኮ በቃ ውጤት አይሰራም ምናምን። ስለ ዲፓርትመንቱ መረጃ መሰብሰብ ማግኘት፣ ይሄ አንደኛው ስቴፕ ኢንፎርሜሽን፣ በቂ ኢንፎርሜሽን ነው። ሁለተኛ ደግሞ በቂ ዝግጅት። አንዳንድ ልጆች ደግሞ በቃ ኢንፎርሜሽኑን በቃ ከየትም መረጃ ላይ አክቲቭ የሆኑ ልጆች አሉ። ከየትም ቆፍረው ያገኛሉ። ከቴሌግራም ምናምን ከግሩፖች ከአንዱ ሊንክ ወደ ሌላ ሊንክ ዘለው ያገኙና በቂ መረጃ እጃቸው ላይ ኖሮ ማን ያንብብላቸው? የሚያነብላቸው አንተ መረጃ ሰብስበ መረጃ አግኝተ ማንበብም ያንተ ድርሻ ነው፣ ያንቺ ድርሻ ነው። መረጃው ብቻ ውጤት ሄዶ አይሰራልሽ ወይም አይጠቅምሽም። ፈንክሽናል ማድረግ ነው ያንን ማንበብ፣ በደንብ መዘጋጀት፣ በዛች መረጃ መሰረት። ይሄን ያልኳችሁ ለመሰላችሁ ፍሬሽማን ላይ ለምሳሌ ፈተናው የሚወጣው ከዩኒት 1 እና 2 ሆኖ ተማሪው ዩኒት 7 እና 8 ላይ ይዛ ይሸከላል። ሄዶ የላይብሬሪ ሄዶ እንቅልፉን አጥቶ ዩኒት 7 እና 8ን ምጥጥ አድርጎ ሲመጣ ፈተናው 1 እና 2 ላይ ነው። ስለዚህ ይሄ የኢንፎርሜሽን እጥረት ነው። ዝም ብሎ ለፋ። ኢንፎርሜሽን ያለው ሰው ግን 1 እና 2ን በደንብ ተዘጋጅቶ ገብቶ ይሰራል። ኢንፎርሜሽን ፕላስ በቂ ዝግጅት፣ ይሄንን ያዙልኝ። ኢንፎርሜሽን ፕላስ በቂ ዝግጅት ነው። እንዲሁም ኢንፎርሜሽን እሺ 50% ምንድን ዝግጅት 50% ነው። በቃ ኢንፎርሜሽን 50%፣ ዝግጅት 50%።
ከዛ ይሄ 100% ነው። ከ200% ነው የሚይዝላችሁ። ሶስተኛው ነገር ደግሞ ብቻውን 100% ምንድን ነው? ይሄ ሶስተኛው ነገር ካላችሁ በቂ እረፍት ማድረግ። ይህንን ነገር ብዙ ልጆች ለምን ችላ እንደሚሉ አይገባኝ። እረፍት ማድረግ ዩኒቨርሲቲ ላይ ያውላችሁ አይምሮአችሁ የሚፈተንበት ቦታ ቢኖር ዩኒቨርሲቲ ነው። ለማስፈራራት አይደለም፣ ስላየው በራሴም የምሬ ነው። እኛ ሎድ ለምሳሌ ከባድ ሎድ ሃይስኩል እኮ ነው ያለው። ሃይስኩል ላይ 11ኛ 12ኛ ክፍል ላይ እኮ ትምህርቱ ጫና አለው። ግን ግቢ ላይ አቤት ያለው ቴንሽን፣ አቤት ያለው ፍርሃት፣ ሁሉም ነገር አዲስ ስለሆነ ኢንቫይሮንመንቱ አዲስ ስለሆነ ምናምን ያሰጋል ኤቭሪቲንግ። ከዛም ፈርተን ወይኔ በቃ ቴንሽን፣ ከባድ ቴንሽን ውስጥ እንገባለን። ያ ቴንሽን ደግሞ አቤት በቃ ውጤት እንዳንሰራ የሚያደርግ እንቅፋት ቴንሽን ነው። በቃ ቴንሽን እንደ ቴንሽን ቆሻሻ ነገር የለም። በቃ አይምሮአችን ሲጨነቅ ማለት ነው። ቴንሽን ማለት መወጠር፣ የአይምሮ ውጥረት። ይሄ ከምን ይመጣል መሰላችሁ? ግቢ ላይ ፈተና ሰሞን ላይ ሁሉም ዩኒቨርሲቲ ላይ ማለት ይቻላል ፈተና ሰሞን ላይ ወጣ የሚባል ቃል አለ። ፈተና ወጣ፣ ተሰረቀ፣ ከእንትን እንግሊዘኛ ወጣ ምናምን እንግሊዘኛ ወጣ ተብሎ አንተ አታነብም ተረጋግተህ። ግን አንዳንድ ብልጥ ልጆች አሉ አይምሯቸውን በጣም የሚያረጋጉ። ሰው ሁሉ ፈተና ወጥቷል ብሎ ከአንዱ ዶርም ወደ ሌላ ዶርም ሲሯሯጥ እነሱ ትንሽ አንብበው መጥተው ለጥ ብሎ ይተኛሉ። ግን ህዝቤ በቴሌግራም ለመላላክ እስከ ምሽት 8 ሰዓት ምናምን 9 ሰዓት ነገ ፈተናው ነው እኮ ነው ዛሬ ላይ እስከ 8 ሰዓት 9 ሰዓት ሲራወጥ አይምሮውን ሲረባብሽ፣ ጎበዞቹ ደግሞ እዛ ሰዓት ላይ ለጥ ብሎ እንቅልፋቸውን ተኝተው ይነቃሉ። ከዛ በነጋታው በአዲስ አይምሮ ሄዶ ፈተናውን ይሰራሉ። እነዛ ፈተና ወጣ እያሉ የውሸት መልስ ጽፈው ሲገቡ ፈተናው ሌላ፣ እነሱ የሰሩት ሌላ፣ የመጣው ሌላ። እኔ ስለማስታወስ ነው ፍሬሽማን እያለሁኝ ሐዋሳ ዩኒቨርሲቲ እንግሊዝኛ ፈተና ተሰረቀ ተባለ። እንግሊዝኛ ፈተና እውነትም ተሰርቋል። ሁል ጊዜ ፌክ ነው ማለት አይደለም ይሰረቃል የሚባለው። ማለት በሆነ መንገድ ያው ሲባዛ ምን ሲል ፈተናዎች ይወጣሉ እና ወጣ ፈተናው ወጣና ከዲፓርትመንት ሾልኮ ተማሪ እጅ ላይ ገባ በቴሌግራም። ከዛ ደረሰ እኛ እጅ ጋር፣ እኔ ጋርም ደረሰ። መልሱን አየሁት እንደዚህ። አሁን ገብቼ ይሄንን መልስ ነው የምሰራው ብዬ ልክ ወደ ፈተና አዳራሽ እንደመጣ ቆይ 30 ደቂቃ ጠብቁ ተባለ። ፈተናው የሚጀምርበት ሰዓት አለ ይታወቃል። ኦን ታይም ነው የሚገባው ፈተና ሰዓት ላይ በጊዜ ሄድኩኝ። ከዛ በኋላ አይ ሁላችሁም ጠብቁ 30 ደቂቃ ተባለ። እሺ ምናምን ተብለን በቃ እርግጠኞች ነን እኛ ፈተናው ራሱ ነው ምናምን። ለካ 30 ደቂቃ ያስጠበቁ እንደምንድን ነው በ30 ደቂቃ ሌላ ፕላን ቢ የሚባል አላቸው። ፕላን ቢ ያላቸው ግቢ ማለት ነው። ፕላን ቢ ያላቸው ሁለተኛውን ፈተና እቺኛው ተሰርቃለች የሚለውን ነገር ኢንፎርሜሽን አላቸው። ያው የተማሪ ምናምን ተወካዮች ስላሉ ከዛ አባቴ አየር ላይ ተቀየረች ማለት ነው። ተቀየራ ሌላኛዋ ፕሪንት ሆና በ30 ደቂቃ ውስጥ ለዛ ሁላ ተማሪ አስበባት። ፎቶኮፒ የግቢ ፎቶኮፒ በቃ በጣም ነው ፕሪንት የሚያደርገው። አየር ላይ ጭውጭው አድርገው 30 ደቂቃ ውስጥ ለዛ ሁሉ የሚበቃ ተማሪ ሺህ ምናምን ወረቀት ፕሪንት አደረጉ። ተሰጠን። ሰማይና ምድር የማይገናኝ ታሪክ። እኛ የጻፍነው መልስ ሌላ። እኔ አንደኛውን ቢ ብዬ አንደኛው ጥያቄ ደረቅ ነው። ሌላ ታሪክ። ከዛ ደነገጥን። ብዙ ተማሪ ሾክ ሆነ። እዚህ እንግሊዘኛ እንደኛ ባች የረጋኸው የለም። 2013 ባች ፍሬሽማን ላይ እንግሊዘኛ በጣም ከብዶ ብዙ ተማሪ ኤፍ ያመጣበት ጊዜ ነበረ። ያ የሆነው ከምንድን ነው? ካለመረጋጋት፣ ካለመስከን፣ ኢንፎርሜሽኖችን በደንብ ካለማጣራት። ፈተና ተሰረቀ የሚባለው በዚህ መልካም ኢንፎርሜሽን አይደለም። እንደ ጀግንነት ፈተና የተሰረቀ ፈተና ምናምን የሚፈልጉ ልጆች አሉ። እሱ ያዋርዳቸዋል። ባልጠበቃችሁ ሰዓት ነው የሚቀየረው። ለዛ ያን አትመኑ። ኦሪጂናል ነገሮችን ኖርማል የሆኑ ህጋዊ ነገሮችን ብቻ ሞክሩ። ለዛ ረጋ ብሉ። ሶስቱን ነገሮች አስተውሉ። ኢንፎርሜሽን፣ በቂ ዝግጅት፣ እረፍት። በቃ ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሳስባለሁ።